አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የዩቲዩብ ተከታታዮቼ እንዴት ናቸው? ደህና ናቸው? እኔ ደህና ነኝ አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት ለረመዳን የሚሆን የሚጠጣ ወይም በኖርማል ለዘውትር ቀንም የሚጠጣ ለመጠጥ የሚሆን የምንጠቀመው የጁስ ወይም የአሲር ወይም ደግሞ እንደ ሻይ መጠቀም የምንችለውን ነገር ነው። እዚህ ጋር ትንሽዬ ከርከዴ እንጨምርበታለን። ከዛ ደግሞ ቀረፋ እንጨምርበታለን። ከዛ አንድ 5-6 ፍሬ ቁርንፉድ እንጨምርበታለን። እነዚህን አንድ ላይ በማንተክተክ ከዛ ደግሞ ብርቱካን፣ አንድ ብርቱካን እንደዚህ ክብ ተደርጎ የተከተፈ፣ ከዛ ደግሞ ሎሚያችንን እንጨምራለን። እነዚህን አንድ ላይ እናንተከትከዋለን። በደንብ ከተንተከተከዋል በፈለጋችሁት ነገር መጠቀም ትችላላችሁ። በስኳር በማር ወይም እንደ ሻይ ወይም እንደ ቅድም እንዳልኳችሁ እንደ ጁስ እንደ አሲር አድርጋችሁ መጠጣት ትችላላችሁ። እና እንደዚህ ከተፍለቀለቀ በኋላ አጠለዋለሁኝ። አጥልዬ በጆክ ፍሪጅ ውስጥ አስቀምጬ ልክ 10 ሰዓት ሲደርስ እንጠጣዋለን። በፈለጋችሁት ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። የመጀመሪያዬ ነው። ሰላም አሌይኩም ወራህመቱላሂ ወበረካቱ። ስላያችሁኝ በጣም ነው የማመሰግነው። ጀዛችሁን አላህ ይክፈላችሁ። ቻው